ሰላም ጤና ይስጥልኝ። ወደ ተከበራችሁና የተወደዳችሁ የዘወትር የዝግጅት ተከታታዮች እንደምን አላችሁልኝ? ፋኖ አማረ ጌታቸው ነኝ። የዕለቱ መልእክቴ ምንድነው? የአማራን የህልውና ትግል ለማስቀልበስ የአማራን ጄኖሳይድ ክራይም ወይም የዘር ጭፍጨፋ ወንጀል ለማስቆም ክተት መክት እምቢ ለባርነት ብሎ የአማራ ፋኖና ህዝብ ለነጻነቱ ከመነነ ቤቱን ዘግቶ ዶር ማደር ከጀመረ ሰይፉን አንስቶ ጠላትን መቁረጥ ከጀመረና ለሀገሩና ለህልውናው ለህዝቡ ሲል ለማንነቱ ሲል በክብር መውደቅ ከጀመረ 3 ዓመታቶችን ያስቆጠረ ይገኛል። በዚህ 3 ዓመት የፋኖ የትግል ጉዞ ግን ደንቀራ ሆነው ከጠላት ጎን በመወገን ከጠላት ጎን ሆነው አንድም መንገድ እየመሩ ልፍም ሲል የአማራን ሀብትና ንብረት በበላይነት ጋሻ አጃግሬ የሥርዓቱ ጋሻ አጃግሬና ሞግዚት በመሆን ሀብት ንብረትን በማውደም እናቶቻችን ወልደው ያሳደጉንን እናቶቻችን ለከበባ በማስረሸን ለኦሮሞማው የኦህዴድ መራሹ መንግስት ሰራዊት አሳልፈው በግርድና በመስጠት እናቶቻችን ለዳግም ባርነት አሳልፈው እየሰጡና አባቶቻችን እህትና ወንድሞቻችን እያስገደሉ የሚገኙ የአማራ አብራክ ያፈራቸው የአማራ እናቶችን ጡት ጠብተው ያደጉ የአማራ የእፉኝት ልጆች ናቸው። የዳግማዊ ግራኝ አህመድን ወይም ደግሞ የአብይ አህመድን የግል ዙፋን እያስጠበቁ የሚገኙ በስም አማራ በግብር ደግሞ ኦህዴድ መራሽ ሰራዊትን የሚያስንቅ ስራ የሚሰሩ የአማራ ልጆች ናቸውና ለአማራ ልጆች መልእክት ማስተላለፍ እፈልጋለሁ። ኑ በአንድነት እንሰባሰብ፣ እንመካከር። በ21ኛው ክፍለ ዘመን ላይ ተቀምጠን ስለ ማንነታችን፣ ስለ አማራነታችን በአማራ ላይ የሚደርስበትን በደልና ግፍ አለማወቅ አውቆ የተኛን አካል ወይም ሰው ቢቀሰቅሱት አይሰማም እንደሚባለው ነውና በእናንተ ላይ በአማራ ህዝብ ላይ የሚደርሰው ግፍና መከራ በደል አልታወቅ ብሏችሁ አይደለም፣ ከሆዳችሁ ጥሏችሁ እንጂ ሆዳችሁ ህሊናችሁ በሆዳችሁ ስለተሸበበና ሆዳችሁ ከክብራችሁ ስለበለጠባችሁ ነው። ስለዚህ በጋራ ሆነን በጋራ መከረን የጋራ ጠላታችን ጥለን አገራችንና ህዝባችን ታድገን መልካም ስም ጥለን እንለፍ ነው። ሆድም ያልፋል። ሆድም ለመቃብር ተራውን ይገብራል፣ ይበሰብሳል። ሀብቱም ጥቅሙም ስልጣኑም ሁሉም ነገርም ያልፋል። መልካም ስም ዝና ግን በህዝብ ልብና በፈጣሪ ዘንድ ለዘላለም ነግሶ ይኖራል። እና አርበኛ በላይ ዘለቀንና እነ ደጃዝማች ኃይሉ ከበደን እና እያሌው ብሩን ሌሎች አርበኞቻችን ዛሬ ናጼ ቴዎድሮስንና እነ ምኒልክን እንዲሁም ሌሎች አባቶቻችን ጨምሮ ዛሬ በህዝቡ ልብ ነግሰው በህዝቡ አንደበት ሲጠሩ የሚውሉት መልካም ስራ ሰርተው ስላለፉ ነውና የባንዳም ታሪክ በነደጃዝማች በላይ ዘለቀ የአርበኝነት ተጋድሎ ዘመን ባንዳ፣ ጥቁር አማራ፣ ጥቁር ኢትዮጵያዊ ምን ሲያደርጋቸው እንደነበረ ልክ ዛሬ እናንተ የአማራን ፋኖ ትግል የህልውና ትግል ለማስቀልበስ ከጠላት ፊት እየመራችሁ የአማራ ፋኖን የትግል ጉዞ መንገዱ ላይ ደንቀራ በመሆን አሜከላና ድንጋይ በማስቀመጥ እንቅፋት ለመሆን እንደምትሞክሩት ሁሉ በነደጃዝማች በላይ ዘለቀ የአርበኝነት ዘመን ታሪክም ጥቁር ባንዳዎች ለጣሊያን እንቁላል እየቀቀሉ መንገድ እየመሩ አርበኞቻችን ሲያስበሉ እንደነበረ ታሪካቸው ከአርበኞች ገድል ጎን አብሮ ተጽፏል። የባንዳዎች ታሪክም እና የእናንተ ታሪክም ነገ በዛ ልክ ስለሚቀመጥ ከዛ ታሪካዊ ፍሰት እና ከሚነሳው የባንዳነት ስማችሁ ለመጽዳት አመች ዘንድ ካለፈ ስህተታችሁ ተምራችሁ ወደ ማህበረሰባችሁ ጉያ ተመለሱና የአማራ ፋኖን ተቀላቅላችሁ ይህንን ታሪካዊ ጠላታችን በአማራ ህዝብ ላይ የሚፈጸመውን ጄኖሳይድ ክራይም በጋራ ሆነን እንከላከል ማለት እፈልጋለሁ። ሁላችሁም አውቃችሁም ይሁን ሳታውቁ ከስርዓቱ ወገን ወግናችሁ ከስርዓቱ ጎን ቁማችሁ የአብይ አህመድን የግል ዙፋን ለማስጠበቅ ውድ ህይወታችሁን እየከፈላችሁ የምትገኙ የሌላ ክልል ተወላጅ የወታደራዊ አመራርና ወታደራዊ አባላት እና ካቢኔዎችም ኖ
አሻም ብላችሁ ይህንን ስርዓት እንድትቃወሙት ስል የዕለቱን ጥብቅ መልእክቴን ማስተላለፍ እፈልጋለሁ። የሳምንት ሰው ይበለን። ህልውናችን በተባበረ ክንዳችን። አንድ አማራ እስከ ምጽአት አማራ።